የተለያዩ መረጃዎች በተለያየ የሚዲያ አውታሮች ይደርሱናል። ይህም የመረጃን ተደራሽነት የሚጨምር ቢሆንም ለተዛቡ መረጃዎች ያለንን ተጋላጭነትም በዚሁ ልክ ይጨምራል። ሐሰተኛ መረጃዎች ውዥንብርን በመፍጠርና የሕዝብን አስተያየት በመቅረጽ በማህበራዊ ሚዲያ መድረኮች በፍጥነት ሊሰራጩ ይችላሉ። ለዚህም ስንዴውን ከእንክርዳድ እንዲሉ እውነተኛ መረጃን ከሐሰተኛው አበጥረን የማውጣት አቅምንና ችሎታን ማዳበር እጅግ አስፈላጊ ነው። እነዚህም ክህሎቶች ማዳበር ራሳችንን ከተሳሳተ መረጃ እንድንጠብቅ፣ የአሉባልታዎችን ስርጭት ለመከላከል፣ በሐሰተኛ መረጃ ምክንያት የሚደርሱ ያልተፈለጉ ውጤቶችን ለመቀነስ እንዲሁም በመረጃ ላይ የተደገፈ ፍርድ እንድንሰጥ ያግዘናል። እስኪ ምንጮቹን ለመመርመር የሚረዱ መንገዶችን እንመልከት። የመጀመሪያው መንገድ የምንጮቹን ታማኝነት መገምገም ነው። ለዚህም እንዲረዱን እነዚህን ጥያቄዎች እንጠይቅ። መረጃውን ማን አሳተመው? ምንጩስ ታዋቂ ነው? ከዚህ በፊትስ በተጨባጭ መረጃ ላይ ተመርኩዘው ሪፖርት በማድረግ ይታወቃሉ? መረጃውንስ ያጋራው አካል ተለይቷል? ከሆነስ በጉዳዩ ላይ እውቀት ወይም ልምድ አላቸው ወይ? ሁለተኛው በዜናና መጣጥፎች ውስጥ አድሎን መለየት ነው። አድሎ መረጃን ከአንድ ወገን ብቻ በማቅረብ እውነትን ሊያዛባ ይችላል። በመሆኑም መረጃን ከአንድ በላይ በሆኑ የመረጃ ምንጮች ማረጋገጥ ወይም ማመሳከር አስፈላጊ ነው። ሌላው አርዕስተ ዜናዎችን መተንተን ነው። አርዕስተ ዜናዎችን ትኩረት በመሳብ ረገድ ወሳኝ ሚና ይጫወታሉ። ነገር ግን አንዳንድ ጊዜ ሊጋነኑ ወይም ሊያሳስቱ የሚችሉበት እድል የሰፋ ነው። በመሆኑም ስሜት ቀስቃሽ የሆኑ አርዕስተ ዜናዎች ላይ ብቻ ከመተማመን በመቆጠብ የመረጃን ሙሉ ይዘት ለማግኘት ከርዕሱ ባሻገር ጥልቁን ማንበብ፣ አውዱን መረዳትና መመርመር ጠቃሚ ነው። እስኪ እነዚህን መንገዶች እናጠቃላቸው። የዜና ምንጮች ከግምት ማስገባት፣ ጸሐፊው ማን እንደሆነ መለየት፣ የዘገባውን ቀን ማረጋገጥ፣ አድሏዊነትን መገምገም፣ ከአርዕስተ ዜና ባሻገር ጥልቁን መመርመር፣ ሀቅ መመርመሪያ መሳሪያዎችን በመጠቀም ማረጋገጥ።